በቀን 5 ሰዓት ያክል ስልኬ ላይ በማይረባ ነገር እያሳለፍኩኝ ከ30 ዓመታት በኋላ በአቬሬጅ 7 ዓመት ስልኬ ላይ አንገቴን ደፍቼ ላሳልፍ እንደምችል ያስጠነቀቀኝን የእናንተንም የሚረባና የማይረባ እያላችሁ ስልካችሁ ላይ ተጥዳችሁ ለምትሉ አንድም በማታስታውሱት ነገር ላይ ምን ያክል ዓመታት በዘፈቀደ እንደምታሳልፉ የሚነግራችሁን አፕ በዛሬው ቪዲዮ መጨረሻ እነግራችኋለሁ። ከመናገሬ በፊት ግን ምን ያክል ሰዓት ስልካችሁ ላይ እንደምታሳልፉ የምትመለከቱበትን አፕ ላሳያችሁ። ዲጂታል ዌል ቢይንግ ይባላል። ሴቲንግ ላይ የምታስተካክሉት ብዙ ነገር ስላለ በመጀመሪያ ሴቲንግ ላይ ትገባላችሁ። በመቀጠል ዲጂታል ዌል ቢይንግ ብላችሁ ሰርች አድርጉ። ከዛም በመቀጠል የሚመጣውን በተን ክሊክ አድርጋችሁ ትገባላችሁ። በመጨረሻም አለው ያልተደረጉ ፊውቸሮችን አለው ታደርጋላችሁ። ከዚህም በኋላ አፕ ሰርች ከሚደረግበት ስላይድ ላይ ሰርች ታደርጉታላችሁ። አሊያም ደግሞ ፕሌይ ስቶር ላይ ዲጂታል ዌል ቢይንግ ብላችሁ ሰርች በማድረግ ታገኙታላችሁ። ካወረዳችሁት ወይም ስላይዱ ላይ ካገኛችሁት በኋላ ክሊክ አድርጋችሁ በመግባት በቀን ምን ያክል ሰዓት ስልካችሁ ላይ እንደምታሳልፉ ይነግራችኋል። በሳምንት አቬሬጅ ወይም በአማካኝ ምን ያክል እንደምታሳልፉ ይነግራችኋል። ከዚህም ቀጥሎ በቪዲዮ መጀመሪያ ላይ የነገርኳችሁን አፕ እንመለከታለን። አፑን ከመመልከታችን በፊት ግን አንድ ታሪክ ልንገራችሁ። አንድ ወንድ ልጅ ከዕለታት አንድ ቀን ብቻውን ሶፋ ላይ ተቀምጦ ሶሻል ሚዲያ በሚጠቀምበት ሰዓት አባቱ በድንገት መጥቶ ልጄ ምን እያደረክ ነው አለው። ልጁም ምንም ሶሻል ሚዲያ እየተጠቀምኩኝ ነው አለ። አባቱም የልጁን አይን እየተመለከተ ልጄ ሶሻል ሚዲያ እየተጠቀመብህ ነው ወይስ እየተጠቀምክበት ነው ብሎ መለሰለት። ተመልካቾቼ ይሄ ጥያቄ ለእናንተ ነው። በእውነቱ ሶሻል ሚዲያ እየተጠቀማችሁበት ነውን ወይስ እየተጠቀመባችሁ ነው? በእርግጥስ ጥሩና መጥፎን ታውቃላችሁ? በቪዲዮ መጨረሻ እነግራችኋለሁ ያልኳችሁ አፕ ብሎከር ይባላል። ፕሌይ ስቶርም አፕ ስቶርም ላይም ታገኙታላችሁ። በዚህ አፕ የማያስፈልጓችሁን ግን ደግሞ ለወደፊት የሚጠቅሟችሁን አፖች የጊዜ መጠን በመሙላት ብሎክ ማድረግ ትችላላችሁ። ተመልካቾቼ የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ